የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው መጾም ማለት። አብይ ጾምን መጾም ማለት እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጨረስ። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሆኖ ወደዚህ ዓለም የመጣበት ምስጢር ነው። ክርስቶስ ወደዚህ ዓለም መጣ ሲባል የምታዩት ነገር አለ። ምንድነው የምታዩት? አንደኛ ኃጢአታችን ምን ያህል ከባድ እንደነበር ተመልከቱ። እግዚአብሔርን ከሰማይ ያስወረደ ኃጢአት ነበር የሰራን። አንድ መልአክ የማይመልሰው ኃጢአት ነበር የሰራን። ምን አንድ መልአክ መላእክት ሁሉ ተደምረው ሊመልሱት የማይቻል ኃጢአት ነው የሰራን። እግዚአብሔርን የሚያስወርድ ኃጢአት ሰርተን ነበር። ሁለተኛ እንደዚህ ያለነውን ደግሞ ምን ያህል እንደሚወደን ለማሳየት ነበር። የእግዚአብሔር የምሕረቱ የቸርነቱ ብዛት መጠን እንደ በደላችን መጠን አይደለም የሆነብን። ስንጠላው ወደደን፣ በልጁ ሞትም ታረቀን። ኢየሱስ ክርስቶስ ወደዚህ ዓለም በመምጣቱ የነገረን ይሄንን ነበረ። ከካህሊነቱ ይልቅ ፍቅሩ ነበር የቀደመበት። እኛ ሁሉ ነገር ዝቅ ብንል ይመጥነናል፣ መጠናችን ነው። ብንሰደብ መጠናችን ነው። ብንታማ መጠናችን ነው። መሬት ላይ ብንቀመጥ መጠናችን ነው። ለሱ ግን ሁሉ የማይመጥነው ነው። ሁሉ ያለው የሌለው ሆኖ ሲመጣ ነው እንጂ ትትና ደግሞ ሰው ምን ትትና አለው ይላል። አፈር ትትና አለው። አሁን ትልቁን አንበሳ በግ ታቅፋል። እንዲሁ በዚህ ብታልፍ ወይ ግሩም አትሉ? አንበሳ ዘምነጎደ ይሁዳ፣ ከነገደ ይሁዳ የተወለደው ያ በላም የተመሰለውን ሰይጣን የሚሰብረውን አንበሳ ታቀፈችው። ንጉሥ እኮ ከድሃ ቤት ምሳ ሲበላ ብናየው አይደንቃችሁ? እፎ ቤተ ነዳይ አደረክም ምስኪን ነው። እንደ አንድ ንጉሥ እንዴት ያሉ ንጉሥ ናቸው! ቆሎ እኮ በሉ ተብለው ይደነቃል። እኔ ቤት እኮ ቅራሪ ቀመሱልኝ ተብሎ ነገ የሚፈርሰው ሰውዬ በሦስተኛው ቀን ምንሄድ አፍንጫችን ይዘን የሚያስመልሰን ሰውዬ እኮ ነው። ንጉሡ ነው የሚደነቅ። የአብይ ጾም ጉዞ ከየት ነው የሚጀመረው? ነው የአብይ ጾም ጉዞ የሚጀመረው ዘወረደ ነው። ዘወረደ ማለት ነው እሱ ዘወረደም ላይሉ ነው። ከሰማይ የወረደውን ክርስቶስን ይዘን የምጀምረው። የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው መጾም ማለት። አምላክ ሥጋ መሆኑን መከተል ነው ጾም። እንደኛ ቤተክርስቲያን የሚያስደንቅ ቤተክርስቲያን የለም። በእውነት ቤተክርስቲያን አንዲት ናት። ግን በመዋቅር ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ስርዓት ድንቅ ነው። ይሄ የሆነው ደግሞ በታላቁ መብራታችን በቅዱስ ያሬድ ምክንያት እና ዘወረደ ብሎ የሰራልን እሱ ነው። ጾሙ ከዚህ እንዲጀምር ተገልጦለት ነው። ሌሎቹ ዘወረደ አይሉትም፣ ሌላ ስም ነው ያለው በሌሎች አብያተ ክርስቲያናት ስም። የእነሱም ድንቅ ነው። እግዚአብሔር በየስልቱ ይመለካል። ሃይማኖት እስካለ ድረስ ነውር የለውም። ዘወረደ ብለን የምንጀምረው እኛ ነን። ስለዚህ አብይ ጾም ከየት ነው የሚጀመረው ሲባል ከእግዚአብሔር ልጅ መውረድ ነው። አብይ ጾምን መጾም ማለት የእግዚአብሔር ልጅ እግዚአብሔር ወልድ ወደዚህ ዓለም የመጣውን መውረድ አድንቆ በዚያ ተመስጦ መኖር ነው። አሁን እየጾምን ይመስላችኋል? የመጀመሪያዎቹ ክርስቲያኖች ክርስቶስ ወደዚህ ዓለም የወረደበትን ምስጢር ለማድነቅ ብለው አብይ ጾም ሊገባ ሲል ዮርዳኖስን ተሻግረው በረሃ ሂደው 40ውን ቀን ሰንብተው የሆሳዕና ዕለት ነበር መልሰው የሚገናኙ። በሐዋርያት ዘመን የነበሩት ማለት ዳቧቸውን ቋጥረው ዮርዳኖስን ተሻግረው በረሃ ሂደው ሁሉም ለየብቻው ሆኖ የክርስቶስን ወደዚህ ዓለም መምጣት እያደነቀ ከርሞ የሆሳዕና ይገናኛል። ስለዚህ በክርስቶስ ሰው መሆን መደነቅ ነው። ዘወረደ ጾም ገባ ሲባል ዘወረደ ስንል እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር ነው። እግዚአብሔር ወደዚህ ዓለም መጣ የሚለውን እንዲደንቀን መሆን ነው። ደንቆን ከጾም ነው ጥሩ ነው። እንዲደንቀን አንድ ሁለት ነገሮች እንደው ሊቃውንቱ ከተናገሩት ልንገራቸው። እግዚአብሔር ወልድ ወደዚህ ዓለም መምጣቱን ይዘን መደነቅ ነው። እና እዚያ ጋር የምናደርገዋል። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሆኖ ወደዚህ ዓለም የመጣበት ምስጢር ነው። ቅዱስ ዳዊት ምን ብሎ ነበር የተናገረው? አጽነነ ሰማያተ ወረደ ነው ብሎ ነው የተናገረው። የሚያስደንቅ ነገር ነው። ለምንድን ነው ሰማይን ዝቅ ዝቅ አድርጎ መጣ የሚለው? እስኪ በሉ። ሰማይን ዝቅ ዝቅ አድርጎ መጣ። አንድ የበረሃ መነኩሴ የተናገረውን ንገራችሁ። ለሰው ልጅ ደግሞ ትትና ምንድን ነው አለ። እኔ በጣም ነው የሚደንቀኝ የዚህ መነኩሴ ንግግር ስሰማ። ለሰው ልጅ ትትና አይገባውም። ለሰው ልጅ የሚገባው አቅሙን ማወቅ ነው። ምክንያቱም አፈር ትትና የለውምና ይላል። ምክንያቱም አፈር መጀመሪያ ምን ያደርገ ነው? የወደቀ ነው። አፈር ወዴት ዝቅ ይላል? ትቢያ አይደለ? አንተ የተፈጠርከው ከምንድን ነው? ከአፈር ነው። አንተ ትሁት ልትባል አይገባም። አንተ አቅምህን ነው ማወቅ ያለብህ። ትሁት ሊባል የሚገባው ማን ነው? ክርስቶስ ነው። ካለ ማንነቱ ወደማይመጥ ነው የመጣ እሱ ነው። እኛ ሁሉ ነገር ዝቅ ብንል ይመጥነናል፣
መጠናችን ነው። ብንሰደብ መጠናችን ነው። ብንታማ መጠናችን ነው። መሬት ላይ ብንቀመጥ መጠናችን ነው። ለሱ ግን ሁሉ የማይመጥነው ነው። ሁሉ ያለው የሌለው ሆኖ ሲመጣ ነው እንጂ ትትና ደግሞ ሰው ምን ትትና አለው ይላል። አፈር ትትና አለው እንዴ? ሰው እኮ በነገራችን ላይ ነፍሱ ወደ ክርስቶስ እየቀረበች ስትሄድ የራሱ ባደድ ከራሱ እንትን ነው የሚወጣ። እዚህ ቅርፍት ታውቃላችሁ? የእንቁላል ቅርፍት። ከዚያ ቅርፍት መውጣት ነው የሚጀምረው። ነፍሱ ትበራለች። አሁኛ እኮ ትንንሽ ነገር በተነካን ቁጥር የምንበሳቸው የት ውስጥ ነው ያለ ነው? አሁን እዚያው ቅርፊት ውስጥ ነው። እዚያው ቅርፊት ውስጥ ስለሆን መንደፋደፍ ነው እዚያው ውስጥ። እንዲሁ መንፈስ ቅዱስ መቼ እንደሚፈለፍለን እግዚአብሔር ይርዳን። በእውነት እዚህ ቅርፍታችን መቼ እንደሚያወጣል እዚያው እንደሚደፋደፍ ሰው ነፍሱ ወደ ክርስቶስ እየተጠጋች ሲሄድ ከራሱ ማዕቀፍ ከራሱ አጥር ያወጣና ክርስቶስን እያየ መደነቅ ነው። የራሱን ነገር እየረሳ ነው። የኋላውን እየረሳ ወደፊት ምን እላለሁ ያለ ቅዱስ ጳውሎስ እረሳለሁ። የኋላውን እረሳዋለሁ፣ ወደፊት ነው የሚሄደው። ራሱን የሰራውን የራሱን ታሪክ እየዘነጋ አይኑ ክርስቶስ ላይ ነው የምታረው። ዘወረደ የሚባለው እግዚአብሔር ሰማይን ዝቅ ዝቅ አድርጎት መጣ ነው። በጣም ነው የሚገርመኝ። ዝም ብላችሁ አስቡ። ሰማይን ዝቅ ዝቅ አድርጎ አንተ ምን ዝቅ ታደርጋለህ? ሰማይ የለ ምድር የለ፣ ምንን ነው ዝቅ የምታደርገው? እኔም ማለት እኮ ነው አንተ ስልብ ነገራችሁ ላይ ሁላችንም ምን ነው እኔ ዝቅ ማረው? ምናችን እናደርጋለን? እኛ ዝቅ ያላለ ምንኖረን ምናችን ነው ዝቅ የሚለው? ሰማይን ዝቅ ዝቅ አደረገው እኮ ያለው ምንድን ነው ቅዱስ ዳዊት የሚለው? አረ ልብ በሉ እያለ እኮ ነው። ምኑን ነው ዝቅ ዝቅ ያደረገው? ትልቅ ነገሩን እኮ ዝቅ አድርጎት መጣ ነው። ሰማይ እንጂ ስለ ሰማይን ይዞ ተዚህ ወርዶ አይደለም። ሰማይ ወደዚህ ዝቅ ቢል አትደነቁ? አሁን የሰማይ ዝቅ እያለ ቢወርድ አይደጋቸው? ክርስቶስ ከዚህ በላይ የሆነ ነገር ነው ዝቅ አድርጎ ይመጣ። ልዕልናውን ዝቅ አድርጎ ምልአቱን ወስኖት ርቀቱን አግዝፎት ዝቅ አድርጎ ሰማያት ያላቸው እነዚህ ናቸው። ምልአቱ፣ ስፋቱ፣ ርቀቱ፣ መንግስቱ፣ እበዩ፣ ልዕልናው ብለው 7 ያደርጓቸዋል ሊቃውንቱ። እነዚህ ነው ዝቅ ያደርጋቸው። ንጉሥ እኮ ከድሃ ቤት ምሳ ሲበላ ብናየው አይደንቃችሁ? እፎ ቤተ ነዳይ አደረክም ምስኪን ነው። እንደ አንድ ንጉሥ እንዴት ያሉ ንጉሥ ናቸው! ቆሎ እኮ በሉ ተብሎ ይደነቅ። እኔ ቤት እኮ ቅራሪ ቀመሱልኝ ተብሎ ነገ የሚፈርሰው ሰውዬ በ3ኛው ቀን ብንሄድ አፍንጫችን ይዘን የሚያስመልሰን ሰውዬ እኮ ነው ንጉሱ ነው የሚደነቅ። ክርስቶስ ዝቅ ብሎ በእኛ መንደር ሲመጣ አይገርማችሁ? የእኛን ልብስ ለብሶ እንደኛ እያለቀሰ እንደ ሕፃናት ታች ወከመ ሕፃናት በከየ እንደ ሕፃናት እያለቀሰ ሰው ታቅፎት እንዲያው ጾም እኮ ነው። ይሄ ነገር ነው ዘወረደ ጾሙ እዚህ ነው የሚጀመረው። በዚህ ስትመሰጥ ጾሙ ደስ ይላል ማለት። ይሄንን ነው ሊቃውንቱ ያደነቁት። ዘያገምሮ መካድ አግመረቶ ድንግል። ቦታ የማይወስነውን አምላክ ማን ወሰነችው አለ? ድንግል ወሰነችው። ባይል ዘይሁብ ብኢለ ኮነነ ዳይ በእንተ ሥርዓተ ትስብእት። ለሁሉ ሀብትን ባለጸጋን የሚሰጥ እሱ ሰው ስለመሆኑ ምን ሆነ አለ? ድሃ ሆናል። ከምዕባል አነ በንዴተ ዚአሁ፣ በሱ ድህነት እኔ ባለጸጋ እሆን ዘንድ እርሱ ስለ እኔ ድሃ ሆነ። ቦታ የማይችለው አምላክ እርሱ አንዲት ድንግል ታቀፈችው። ነሳይኩ አርአያሁ ወያቀብክዎ፣ እሱ መልኩን ሰጠኝ እኔ ግን አልጠበቅኩትም ነበር አለ። ነሳ ስጋዬን የኔን ስጋ ለብሶ መጣ። ወረሰየው ለስጋዬ ዘይመውት፣ የኔን ስጋ የማይሞት የማይፈርስ የማይበሰብስ አደረገው ይላል ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 61 ቁጥር 34 ላይ ሲናገር። ይሄ ነው የሚያስደንቅ። ቦታ የማይችለው ጌታ በአንዲት እዚህ ታገሰ ለተጸንሶ ይለዋል ቅዱስ ቄርሎስ። ቦታ የማይችለው አምላክ ከእናቱ ሆድ 9 ወር ከ5 ቀን ታግሶ በቅታው ቁጭ ሲል ያድንቀል፣ ያስደንቃል። እናቱም ትደንቀናለች፣ እሱም ያስደንቀናል። ከርሰ ድንግል አቤ ወተለዓለም ሰረገላ ኪሩቤል ወተሰብሐም ሱራፌል ይላል አባ ጊዮርጊስ። የእመቤታችን የቅድስት ድንግል ማርያም ማኅፀን ከኪሩቤል ሰረገላ በለጠ፣ ከፍ ከፍ አለ፣ ሱራፌልንም ላቃቸው ይላል። እንዴት ያለ ማኅፀን ነው! የእሱ መውረድ የእሷ መወሰድ የሚያስደንቅ። ቅዱስ ዮሐንስ አፈወርቅ እንዴት እንደሚል ደግሞ ተመልከቱ። ምንተ እብል ወምንተ እነብብ እስመ ብሎ የመዋዕል ኮነ ሕፃነ። ቀዳማዊ እርሱ ሕፃን ሆኖ ታይቷልና ምን ልናገር እችላለሁ? ዘይነብር ዲበ መንበር ልዑል ወዘይትሊዓለም ሰማየ ሰማያት፣ ከሰማያት በላይ ባለ ሰማይ የሚኖር እርሱ ተወዴ ውስጥ ተጎል፣ በበረት ውስጥ እሱ ተጣለ። ስለዚህ ነገር ምን እናገራለሁ ይላል። ዘይትገሰጽ የማይያዝ እሱ፣ ዘይንበለ ሥጋ የሌለው እሱ ተገሰ በእደ ምድራውያን፣ በምድራውያን እጅ ተዳሰሰ እርሱ። ለዘይመትር ማይሰራ ኃጢአት ጠብለልዎ በአጽርቅት፣ ታድገ ለከ ኃጢአትከ ታድገ ለኪ ኃጢአትኪ እያለ የኃጢአትን ማሰሪያ የሚቆርጠውን በጨርቅ ተጠቀለሉት። ከማያልብሶ ለዘማሰነ ክብሩ ሀበ ክብር፣ ክብሩ የጠፋ አዳምን ክብሩን ያለብሰው ዘንድ ወለዘ ጠፋ ስባቲሁ ያልብሶ ስባተ፣ ጌትነቱ የተወሰደበትን አዳምን ጌትነትን ይሰጠው ዘንድ እርሱ ሰው ሆነ። ወለትይር ተቃል ይክሰቶ በየራ መድኃኒት፣ አዳም ከእኛ እንዳንዱ ሆነ ብሎ በምጸት ቃል የተናገረውን
መሬት አንተ ወትገብ ውስተ መሬት ያለውን ያንን ሥጋ በባሕርይ አምላክነት ይገልጠው ዘንድ እርሱ ሰው ሆኖ መጥቷልና እንዲያው ምን እላለሁ እንዲያው ምን እናገራለሁ ይላል። ነሣ ሥጋዬ ወወሀበኒ መንፈሶ የእሱን ሥጋ ለእኔ ወሰደ፣ የእሱን መንፈስ ደግሞ ለእኔ ሰጠኝ። ወወሀብኩ ሥጋዬ የኔን ሥጋ ለተዋህዶ ሰጠሁት፣ ወነሣእክዎ መልሼ ቆረብኩት። ይሄንን አድርገልኝ ወዘገብኩ ረብሐ ሕይወት ብዙ ብዕል ክብርን ጸጋን የዘላለም ሕይወትን አገኘሁ ብሎ ይነገራል። ይሄን ነው ማድረግ። ቅዱስ ኤፍሬም ደግሞ እንዲህ ይናገራል። ሃይማኖተ አበው ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 67 ቁጥር 17 ላይ ነው የተናገረው። ይሄን ቅዱስ ኤፍሬም እንዲህ ይላል። ኦ ለዝንቱ መንክር ዘይትሊያል እንኩሉ ህሊና ከህሊና ሁሉ ለራቀ ለዚህ ነገር አንክሮ ይገባል። ብእሲት ምድራዊት ወለደቶ ለእግዚአብሔር ቃል ዘኮነ ሰባ ምድራዊት ሴት እመቤታችን ሰው የሆነ ቃልን እርሷ ወለደችው። ድንግል ወለደቶ ለገባሪሃ ድንግል ማርያም ፈጣሪዋን ወለደችው። ወለሊሁ ፈጠረ ወላዲቶ እርሱም እናቱን በጥንተ ተፈጥሮ በሐዲስ ተፈጥሮ አከናውኖ ፈጠራት። ነሣ ሥጋ እምኒሃ ከእሷ ሥጋ ለበሰ። ወፈጠረነ ዳግመ አፍቅሮ ኪያነ እኛን ወዶ በጥንተ ተፈጥሮ በሐዲስ ተፈጥሮ እንደገና ፈጠረን። እንዲህ ላደረገ አይደንቃችሁም? ምድራዊት ሴት አምላክን ታቅፈው ስታየው እስቲ እግዚአብሔር ያሳያችሁ። አንበሳን በግ ታቅፋ በመንደራችሁ ብትመጣ አይደንቃችሁ? ይደንቃል እኮ። አሁን እኮ ታሪኩን ለምደነው ነው የማይደንቀን። አሁን ትልቁን አንበሳ በግ ታቅፋ እንዲሁ በዚህ ብታልፍ ወይ ግሩም አትሉ? ሞ አንበሳ ዘምነጎደ ይሁዳ ከነገደ ይሁዳ የተወለደው ያ በላም የተመሰለውን ሰይጣን የሚሰብረውን አንበሳ ታቀፈችው። ጥቀ እጹብ ውቃፌ አንበሳ ባብራ ከበግት ሰዓዳ እሳት ወበረድ ሀብሩ ባህድ ሁላው ይላል አባ ጊዮርጊስ። ኧረ ጎበዝ ልብ በሉ ይላል። አንበሳውን እኮ በግ ታቀፈችው። በረዶና እሳት አንድ ላይ አደሩ። አይደንቃችሁም እንዴ ይላል። ይሄ ነው የተደረገው። ቅዱስ ያዕቆብ ዘስሩግ እንዲህ ይላል። ሃይማኖተ አበው ምዕራፍ 88 ቁጥር 8 ላይ ሲናገር ማለት ነው። አንከሩ ሐራ ልዑላን እለያስተርእዩ በአካል የማይታዩ በግዘፍ የማይዳሰሱ መላእክት ጌታን ተወልዶ በግዘ ሕፃናት ሲያለቅስ በሰው አካል ሲመላለስ ባዩ ጊዜ ፈጽሞ ደነቃቸው። ርዕዱ ለአይካኒሁ በመካን ልዑል ሶበርኢወን ዘይትለአክ ለአርዳኢሁ በልዑል መካኑ አንድም በልዑል ባህሪው የሚያገለግሉት መላእክት ደቀ መዛሙርቱን ሲያገለግል ባዩት ጊዜ ደነገጡ ይላል። እግር ሲያጥብ ባዩት ጊዜ ደንገጹ ብርሃናት ሶበርኢዎ ለእሳት ግሩም እሳት የሚሆን እርሱን በትትና ሆኖ ጨርቅ ታጥቆ አገልድሞ ውሃ በንብቲር አድርጎ እግር ሊያጥብ ባዩት ጊዜ እነዚህ ደነገጡ። አንከሩ ወተደሙ ላይካነ አውሁ እምነ ወልድ ለዘመጻ ከመይኩን ገብረ ያገለግል ዘንድ ባሪያ ሊሆን ሊገዛ ሊወጣ ሊወርድ የመጣ ወልድን ባዩት ጊዜ የአባቱ አገልጋዮች መላእክት አደነቁ ይላል። ደነገጡ፣ በመደመም ተያዙ፣ አዘኑ። ወይ ጉድ ይላል። ክርስቶስ ወደዚህ ዓለም መጣ ሲባል የምታዩት ነገር አለ። ምንድነው የምታዩት? አንደኛ ኃጢአታችን ምን ያህል ከባድ እንደነበር ተመልከቱ። እግዚአብሔርን ከሰማይ ያስወረደ ኃጢአት ነበር የሰራነው። አንድ መልአክ የማይመልሰው ኃጢአት ነበር የሰራነው። ምን አንድ መልአክ መላእክት ሁሉ ተደምረው ሊመልሱት የማይቻል ኃጢአት ነው የሰራነው። እግዚአብሔርን የሚያስወርድ ኃጢአት ሰርተን ነበር። የዕዳችን መጠን ተመልከቱት። ሁለተኛ እንደዚህ ያለነውን ደግሞ ምን ያህል እንደሚወደን ለማሳየት ነበር። ርዩ መጠን አፍቀረነ እንዘ ጸሩነ ይህነ ለእግዚአብሔር ተሳሃለነ በሞተ ወልዱ እግዚአብሔር ምን ያህል እንደወደደን ተመልከቱ አለ ቅዱስ ጳውሎስ። ጠላቶቹ ነበርን እኮ ግን ወደደን ያለ አኮ በአምጣነ ጌጋይነ ዘኮነና ሐሳበ ጸጋሁ ለእግዚአብሔር የእግዚአብሔር የመረረቱ የቸርነቱ ብዛት መጠን እንደ በደላችን መጠን አይደለም የሆነብን። ስንጠላው ወደደን፣ በልጁ ሞትም ታረቀን። ይውላችሁ ኢየሱስ ክርስቶስ ወደዚህ ዓለም በመምጣቱ የነገረን ይሄንን ነበረ። ከካህሊነቱ ይልቅ ፍቅሩ ነበር የቀደመበት። እንደ ግድ የለሽ ንጉሥ እና ምን ላርጋቸው ይሄን አድርጌላቸው ነበር እማይል ወይም ደግሞ እንደ ደግ ንጉሥም አይደለም ክርስቶስ። ደግ ንጉሥ የተጎዳውን አገር ወይም የተጎዳውን ሰው ልኮ ከተራበ እንኩቀል እርዳታ ስጧቸው፣ ከተራቆቱ እንኳን ብሷቸው፣ ቤታቸውን ገርፍ ከወሰዱ እንኳን መስሪያ ስጧቸው፣ ወራሪ ከመጣባቸው ሰራዊት ይልክላቸዋል። ክርስቶስ ግን አንዱን መልአክ ቢልከው ይችላል። ሄድና ፍታው ቢለው ይፈታዋል። ሲኦል እንሂድና በርብርሃና ቢለው ሚካኤልን ቢልከው ይችላል። ገብርኤልን ቢልከው ይችላል። ሰራዊተ መላእክትን ቢልካቸው ይችላል። እሱ ብቻ አይደለም፣ ማንንም ሳይልቅ ያለበት ቦታ ሆኖ ተናግሮ አይደለም ቢያስብ ራሱ ከሲኦል መውጣት እንችላለን ይውጡ ብሎ ዝም ብሎ ቢያስብ። ያን ግን አላደረገው። ከካህሊነቱ ይልቅ ምኑን ማሳየት ነው የፈለገው?
ፍቅሩን ማሳየት ነበር። እንደዚህ እንኳን አርጋችሁኝ እወዳችኋለሁ ማለቱ ነበር። እስኪ በሉ እንደዚህ እንኳን አርጋችሁ ይበሉ። ምን እላችኋለሁ ለማለት ነው የመጣው። እወዳችኋለሁ። ፍቅሩን ሊያሳየን ነው የመጣው። በመንግስቱ ላይ ተነስተንበት እኮ ነው። ሰርቀነው እኮ አይደለም። ሰርቀን አይደለም እኮ፣ ዋሽተን እኮ አይደለም። የሰራነው በደል እኮ በምኑ ላይ ነው የተነሳ ነው እንዴ? እናንተ አምላክ ትሆናላችሁ መባል ማንን ገልብጠው ነው አምላክ የሚሆኑት? ወጉ ቀል የዋን ምኞቷ እኮ ቀላል መስሏቸው። አምላክ ከሆነች ወይ እግዚአብሔር እኩል ናት ወይ ደግሞ እሱን ታጠፋለች ማለት ነው። በእሷ ሐሳብ በዲያብሎስ እና በእሷ ይሄን እንዲወደን ለማጠየቅ ነው የመጣው። አንድ የሚያሳየን ይሄ ነው፣ የኃጢአታችን መጠን ምን ያህል ከፍ ያለ እንደሆነ። ሁለት እሱ ምን ያህል እንደወደደን። ሶስተኛ የሚያሳየው ሰው ምን ያህል ክቡር እንደሆነ፣ ሰው ምን ያህል ክቡር እንደሆነ ያሳየ። ምን ትዑቱ ሰብ ከመ ትስክሮ ወምን ትዑቱ ጓለ እመሕያው ከመ ተሐውጾ። ሰውን ሰው ሁነ ሥጋ ለብሰህ በምሕረት ትጎበኘው ዘንድ ሰው ምንድን ነው? እንዲሁ ሰው ምንድን ነው? አንተ ሰው እንድትሆንለት ሰው ምንድን ነው? ቸርነትህ ነው እንጂ ማለት ነው። ቅዱስ ዳዊት ይሄን ነበር ያለ መዝሙር 8 ላይ። ሰው ምንድን ነው? አንተን ሰው ያደርግሃል እንደው ቸርነትህ ነው እንጂ ሰው እንድትሆንለት እንደው ሰው ምንድን ነው? ሰው ክቡር ነው። የቅዱስ ዳዊት አንክሮ ነው፣ ጥያቄም ነው። አንክሮው ሰው ምን ያህል ክቡር ቢሆን ነው አንተ መጥተህ ምን ያልክለት ማለት ነው። አንዱ ፍቹ የሞትክለት። አንተ በአንተ ደም የተገዛ ሰው ምን ያህል ክቡር ቢሆን ነው እንደማለት ነው። እረ ሰው ምን ያህል ነው? ይገርማችኋል። አንድ ሰው ሀብታም ቢሆንና ምን ያህል ቢወዳችሁ ምን ሊያደርግላችሁ ይችላል? በግ ሊያርድላችሁ ይችላል። ክርስቶስ በግ አይደለም ያረደ፣ የገዛ ስጋውን ነው የሰጠን፣ የገዛ ደሙን ነው የሰጠን። ዘወረደ ማለት ይሄ ነው። እኛን ሊያድነን እንዲህ ብሎ ከሰማያት ወረደ። እንዴት እንደሄደ ተመልከቱት። ከልዑል መንበሩ መጣና የሴት ልጅ ለመሆን መጣ። በጣም ነው የሚያስደንቀው። አሁን እኛ ብሎ እናደርገዋል። የሴት ልጅ ሊሆን ነው የመጣው። ማኅፀኗ ሊያድር ጡት ፈጥሮ ጡት ይለምናል። ይገርማል እኮ። የፈጠረውን ጡት ለምኖ ይጠባል። በፈጠረው ጀልባ ለምኖ ይታዘላል። የፈጠረውን ውሃ ለምኖ ይጠጣል። ይህን የሚያደርግ እሱ ብቻ ነው። መጣና ሰው ሆነ። ከዚያ ምን አለ? እንዲሁ በእናቱ ማኅፀን መኖሩ ማ ድንቅ ነው። እሷ ንጽሕት ምንም ነውር የሌለባት ነው። እሱስ ጥሩ ነው፣ ይሻላል። ተወልደ በተድላ መለኮት ብሏል ቅዱስ ያሬድ። ተወልደ በተድላ መለኮት ለመለኮቱ በሚገባ መለኮቱን በምትገልጥ በድንግል ተወለደ ማለት ለመለኮቱ ባህሪ ምልክት በምትሆነው እናት ተወለደ። ግን የሚደንቀው ከዚያ ደግሞ ወደ ከእናቱ ማኅፀን ንጹሕ ከሆነችው ነበልባላዊት ሰረገላ ከሷ ወዴት ሄደ? ወደ ፍግ። የት ነው ያ? በረት ማለት ይገርማል። ይሄዳል። ከዚያ ወዴት ነው ሄደው? ወዴት ነው ሄደው? ጭራሽ ሰው መሆኑ ሲደንቀን ደግሞ የሰው እግር ሊያጥብ ሄደ። ይሄ እኮ ነው የሚገርም። እግር ሊያጥብ ደግሞ እንዲሁ ታጥቆ። አሁን እንዲሁ አይደንቃችሁ? ምን ይደንቀናል? ምንም አይደንቀን ነው። እግር አጠበ። አንድ ጠቅላይ ሚኒስትር እግር እያጠበ በቴሌቪዥን ብናይ ኑሮ አንል ነበር። ምን እንደው ጭራሽ እግር አጥቦ ነው እንዴ? ረኛ እንደምና እናሸረግደው ነገር። እግር ማጠብ እንዲሁ ታምር እኮ ነው። እግር ከማጠብ ደግሞ ምንድን ነው ያደረገ? በውርደት ወደ መሞት ነው ሄደው። ሰዎች የሚሞቱትን የመጨረሻውን የውርደት ሞት ወደ መሞት፣ ለሱ ግን ክብሩን ቀልጦበታል። ልብሱን አውልቆ ወደ መሞት ሄደ። ደግሞ ልብሱን ታጥቆ እግር አጠበ ብለን ሲደንቀን ልብሱን አውልቆ ወደ መሞት፣ እርቃኑን ወደ መሰቀል ሄደ። ከዚያ ወደ መቃብር ወረደ። እስከ የት እንደሚወርድ እያያችሁት ነው። ወደ እመቤታችን ማኅፀን ከሰማይ ወረደ ብለን ደነቀን። ወደ እመቤታችን ማኅፀን ወረደ ብለን ደነቀን። ከዚያ እሷስ ድንቅ ንጽሕት ናት። የኃጥአንን እግር አጠበ። ይሄደና ደግሞ ጭራሽ ልብሱን እስካወልቆ ምራቅ እስኪተፋበት ድረስ ወረደ። ከዚያ ደግሞ ጭራሽ እስከ መቃብር ወረደ። ግን በጌትነቱ ተነሳ። ዘወረደ ማለት ይሄ ነው። ይሄንን እያሰብን የምንጾመው ጾም እንዲህ የሆነውን ጌታ ለመከተል ነው የምንጾመው። ቅጣት አይደለም ጾም። ይህ ስጋችን ለመጎሰም ምናምን ለእሱ አይደለም ጾመው። ይሄ ፍቅር ነው የሚያጾመን። ከቃሉ ጋር ነች እና በዚህ በዘወረደ ሳምንት ምንድነው ማድረግ ያለብን? ትሁት መሆን። ምን መሆን ያለብን? ትሁት መሆን። ትሁት መሆን አይቻልም አላልክም ቅድም ብላችሁኛል። ይሄ የሊቁ መደነቅ ነው። እሺ የቅድሙ ትህትናን የመጨረሻ እንደውም ትሁት ምናምን ነኝ ብሎ እንዳያስብ ጭራሽ አውርዶ ለመፈጥፈጥ የተመስጦ መጨረሻ ነው እንጂ ትሁት ይኮናል። እና በዚህ ከዘወረደ እስከ ቅድስት ባለው ሳምንት ሁለቱን እሁድ ነው ዛሬ አንድ ላይ እያስተማርኩት ያለ በቅድስት ቀን ማለት። ምክንያቱም ሳምንትም ሌላ ጉባኤም ነበረ፣ ያ ችግር ነው። በዘወረደ ሳምንት የምናደርገው ምንድን ነው? ኧረ ዛሬ በኋላ ባደርግ ነው ችግር የለም። ሳምንቱ አልፎ ትሁት መሆን። እስኪ ትሁት መሆን በሉ። ትሁት መሆን። ዘወረደ ብሎ የሚጾም ሰው ትሁት መሆን አለበት። እንዲሁ በዘንድሮ አብይ ጾም ይህን ብናደርግ የምንመካው በምን እንመካለን? እውቀት ያለው በምን ይመካል? በማወቁ ይመካል። ዘር ያለው በምን ይመካል? በዘሩ ይመካል። እናት አባቱን
የእናት አባቱን ዘር እየቆጠረ በሀገሩ በዘሩ ይመካል። መልክ ያለው በምን ይመካል? በመልኩ። አንዳንድ መልከኛ እንደውም መልኩን ሌሎች ሰዎች እንዲነግሩት ከፈለገ በደንብ ሰሞኑን አመድ መሰልኩ እናንተ ይላል። ምን ለማለት ይመስላችኋል? መልኩን በደንብ እንዲነግሩት፣ ኧረ እናቴ አንተ እያበራ ነው እንዲባል አይነት ወይም ደግሞ በቃ እንደዚያ እና መልክ ያለው በመልኩ ይመካል። ሀብት ያለው በሀብቱ ይመካል። ገድል ያለችው ደግሞ በምን ይመካል? በገድሉ ይመካል። በትንሹ ማለት በትንሹ አብሶ ከኛ የባሰ ሰው ካየንም አይጣል አይደርስም። ትህትና ማለት ምን ማለት ይመስላችኋል? ሁልጊዜ እናገረዋለን። ትህትና ማለት ራስን ከማንም ሰው በታች ማድረግ ነው። ማንም የሚለውን አረፍተ ነገር ተመልከቱት፣ እዩት። ከማንም ሰው አሁን እኔ እጅ ፓትርያርኩን ጫማቸውን ብስም ትህትና ነው? ልክን ማወቅ ነው። ህግ ነው። ይሄ ሲጀመር ርት ነው። ህግ ነው እንጂ ትህትና አይደለም። እና ድሮ ስላልስም ነው ፓትርያርክ አባት ይመስለው። ይሄ ትህትና አይደለም። ኤጲስቆጶስ ለጳጳስ፣ ጳጳስ ለፓትርያርክ፣ ደቀ መዝሙር ለመምህሩ፣ ልጅ ለአባቱ የሚያደርገው ትህትና ይባላል። ትህትና የሚባለው ከእኛ ለሚያንስ ሰው የምናደርገው እኛ የያዝነውን ነገር ያልያዘ ሰው ስናይ አንተ እየጾምክ ለሚበላ ሰው ትሁት ትሆናለህ ወይ ነው። እያወቅክ የማያውቅ ሰው ሲናገር ትሰማዋለህ ወይ? እሱ ነው እያወቅክ የማያውቅ ሰው። ትህትና የሚባለው እሱ ነው። ለትልቅ ሰው እየታዘዝክ ለትንሽ ሰው እምቢ አትልም ወይ? እኔ ሳዛችሁና መቸሰዝ የወንበሩ ስላለው ነው። የሆነ ደግሞ ጥንበቃን በእናንተ እይታ ተራ ሰው የሆነ ሰው ብታዙት ቢያዛችሁ እኩል ትሰማላችሁ? ሌላው ቀርቶ ስብከት፣ አሁን እኔ ስሰብክና እዚህ ደግሞ አንድ ሰው ተነስቶ ቢሰብክ እኩል ትሰማላችሁ? እኔ ትልቅ ነው አይደለም ጨዋታው። እኔ እንደዚህ አይነት ነገር አልልም፣ እግዚአብሔር ያውቃል እያልኩ ያለሁት እኛ በህሊናችን ምን ስለው ሰው አለ። መቼስ ከዚህ ስለተቀመጥኩ መምህር ልትሉ ትችላለን። ከዚህ ያነሰ ሰው የምትሉት በእናንተ ግምት የምትሉት ሰው አንቁሞ ዛሬ የሚያስተምረን ቢባል ዝም ብሎ አንድ የሆነ ሰው ማለት ነው ምን ትላላችሁ ነው? ይህ እኮ ነው ችግራችን። ማለት ቀድመን ሰው እንደማይረባ እንወስንበታለን። ልቡን ማን እንዳሳየን አላውቅም። ይገርማል እኮ እገሌ እስከዚህ ነው ብለን ልኩን አውጥተን ሰፍረን 80 ኪሎ 100 ኪሎ ብለን ራሳችንን እንደምረን ቀንሰን ጽፈን እንጨርሳለን። ከዚያ በኋላ አንሰማም። አንዳንድ ጊዜ ከኛ ከናቅናቸው ሰዎች እውነት ይገኛል። ሶስና ስትገደል ታውቃላችሁ። ልትገደል ተብሎ ሲፈረድ አንድ ወጣት ልጅ አይደል እኔ ከዚህ ሴት ከደሟ ንጹሕ ነኝ ያለ ከረበናቱ ሁሉ ይልቅ ዝም ብሎ ከወጣቶች ጋር ያለ አንድ ልጅ እስከዚያ ተሰምቶ የማያውቅ ልጅ ማን ነው? ዳንኤል ነው። እዚያ ያኮ ነው ልልና የተገለጠ እስከዚያ ድረስ የለም። ሁሉ ሰው በሀገር ያለው ህዝብ ሁሉ ሶስና ትገደል 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 ብሎ ወስኗል። ያ ሰው ምና እኔ ከደሟ ንጹሕ ነኝ ምንድነው ያሉት? እስኪ በል እንስማ። እስመ እግዚአብሔር አልሐቀከ በማእከሌነ፣ እግዚአብሔር ከኛ በላይ አድርጎሃል፣ እስቲ ተናገር አሉት። ቆይ እኔ ልፈትናቸው እነዚያ ሰዎች። ፍትህ ገለጠ ማለት ነው። እውነት ከማን እንዳለች ከትልቅ ሰው ይሁን ከትንሽ ሰው፣ ከለበሰ ይሁን ከተራቆተ፣ ከተሾመ ይሁን ከተሻረ፣ እውነት ከሁሉም ሰው ትመጣለች። ጆሮን ለማንም መክፈት፣ ዓይንን ለሁሉም ሰው ለአንዱ ከፍ ለአንዱ ዝቅ አለማድረግ፣ ራስን ከሰው ጋር አለማነጻጸር፣ ለገሌ እንዲህ ተደርጎ ለእኔ ሳይደረግልኝ አለማለት፣ አዎ ለገሌ ይገባል እኔ ይገባኝ ማለት፣ ነቀፋን በምስጋና መቀበል፣ ትልቅ ቦታ ሳይሰጠኝ አለማለት ትሕትና ነው። እስቲ ለክርስቶስ የቀረበ ወንበር አምጡ አለ ንገሩ እንጂ አለ ወይ? እስቲ ክርስቶስ የተወለደበትን የወርቅ አዳራሽ አምጡት አለ? የለም። እኛ እንኳን በአቅማችን እኮ ስሞት በዚህ ገንዙኝ እንላለን። እሱ ለአሟሟቱ እንኳን ክብር ሰጥተውታል እንዴ? አልሰጡትም እኮ። በዝቅተኛ ኑሮም ልንኖር እንችላለን። መከራን በምስጋና መቀበል። አንዳንድ ጊዜ በጎ እየሆንኩ ለምንድን ነው መራራ ነገር የሚገጥመኝ ልንል እንችላለን። ክርስቶስ ውሃ ለመነ። የሰጡት ምንድን ነው? ሐሞት ነው። ከዚህ ዓለም ውሃ ስትለምኑ ሐሞት ሊቀርብላችሁ ይችላል። ይህ ዓለም እንደዚህ የሰጠነውን አይሰጠንም፣ የጠየቅነውን አያመጣም። ግፍ ነው የሚሰጠን ዓለም። ይሄ ነው ዘወረደ ማለት ይገባኛል ብሎ በምስጋና መቀበል ማለት ነው። እኔ በልጥ ነው ዓለምን የፈተው ዘወረደ። እስኪ ዘወረደ በሉ። የዐቢይ ጾም ጉዞ በምን ይጀመራል? በምን? በትሕትናት ወርዶ ነው የሚጀመረው። በትሕትና ይጀመራል። የልልና መጀመሪያው ትሕትና ነው። ለዚህ ነው አባቶቻችን ምን ይላሉ? ትሕትና የትሩፋት ሁሉ ምንድናት ይላሉ? መሰረት ናት ይላሉ። ቤት ሲሰራ መጀመሪያ መሰረቱ እንደሚጣለው የጸና አለት የሚባለው ነፋስ ገብቶ የማይጥለው ቤት የሚባለው ትሕትና መሰረት ላይ የቆመ ሰው ነው። ትሑት ከሆንኩ ማን ይገፋል? ራስህን እኮ ከፍ ስታደርግ ነው ሰዎች ሁሉ የሚገዳደሩ እና የዐቢይ ጾም ጉዞ በትሕትና ይጀመራል። ትሑት ሆነን ምን ማድረግ አለብን ነው? ጾማችን ከሌላው ጾም የተለየ ንጹሕ መሆን አለበት ነው።
አሁን ቀጥሎ በሁለተኛው ሳምንት የሚመጣው ምንድነው? ንጽህና ነው። በመጀመሪያው ሳምንት ትህትና ነው የሚመጣው። በሁለተኛው ሳምንት ንጽህና ነው። ንጹህ መሆን ራስን ማንጻት ነው። ራስን ማንጻት ራሳችን እንዴት እንደምናነጻቸው ራሱ ነግሮናል። ሶበ ትጸውሙ ኢትኩኑ ከመ መደላዋን እስመ እሙንቱ ይትመጸለው ወይቈጽሩ ገጾሙ ከመ ያእምር ሰብእ ከመ ጾሙ። ስትጾሙ እንደነማን አትሁኑ ነው ያለ። እንደ ግብዞች አትሁኑ። እነሱ ሰው እንደ ጾሙ ያውቅላቸው ዘንድ ፊታቸውን አጠውልገው ምን ይላሉ? ይታያሉና ነው። አንትሙሶ ሶበ ትጸውሙ ቅብኡ ርእሰክሙ ወሕጽቡ ገጸክሙ ከመ ያእምር ሰብእ ከመ ጾምክሙ። እናንተ ግን ስትጾሙ አለ ምን አድርጉ አለ? ራሳችሁን ተቀቡ፣ ፊታችሁን ታጠቡ፣ እንደዚህ አድርጋችሁ ጹሙ ነው። ሰው እንደ ጾማችሁ እንዳያውቅ ዘእንበለ ዘበሰማያት ማእምረ ኅቡዓት፣ የተሰወረውን የሚያውቅ ከአባታችሁ በቀር ማንም እንዳያውቅባችሁ ራሳችሁን ተቀቡ፣ ፊታችሁን ታጠቡ። በሁለተኛው ሳምንት ክርስቶስ እንድናደርግ የሚፈልገው ንጽህና ነው። የመጀመሪያው መንጻት ያለብን ከምንድን ነው? ከግብዝነት ነው። 3 ነገሮች ናቸው በዚህ ዕለት የታዘዝ ነው። እዚህ ወንጌል ላይ በዕለቱ በተነበበ ወንጌል ላይ በቅድስት የምናደርገው የመጀመሪያው ግብዝነት ይባላል። ግብዝነት ማለት ምን ማለት ነው? በመጽሐፍ ቅዱስ ግብዝነት 1 3 4 ፍቾች አሉት። ልንገራችሁ። ግብዝነት አንደኛ የሚናገሩትና የሚሰሩት መለያየት። ግብዝነት አይ መከራዬ ልናገረው የጨነቀኝ እኮ እኔም እንደዚያ ስለማልገኝ ነው። የሚናገሩትና የሚሰሩት ምንድን ማለት ነው? መለያየት ግብዝነት ይባላል። ለሰው ሲቆርሱ አያሳንሱ እንደማለት ያለ ምን ይላል? ይሄን ጌታ ሲናገር ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍት ወፈሪሳውያን፣ በሙሴ ወንበር በሙሴ መምህርነት ጸሐፍት ፈሪሳውያን ተቀምጠው አሉላችሁ። ኩሎ ዘአዘዙክሙ ግበሩ፣ የሚያዟቸውን የሚያስተምራችሁን ስሩ። ወዘከመ ምግባሮሙ ይትግበሩ፣ የሚሰሩትን ግን ምን አትበሉ አለ? አትስሩ። የሚሏችሁን ስሩ፣ የሚሰሩትን አትስሩ። ምን አይነት ሰዎች ስለሆኑ እነሱ አለ? ወያስሩ ጾረ ክቡደ ወያሰክምዎ ለሰብእ ዲበ መትከፍቱ፣ ለሰው ጽኑ ሸክም አስረው ያሸክሙታል። ወለሊሆሙ ይለክፍዎ በአጽባዕቲሆሙ፣ እነሱ ግን በጣታቸውስ እንኳ ምን አይሏትም? አይነኳትም ይላል። ከግብዝነት መንጻት ነው። አፍኒ ወልብኒ ህቡረ ይመኑ፣ አፍም ልብም አንድ ሆነው ይመኑ እንደተባለ በኦሪት ዘዳግም ላይ 2 አይነት ሚዛን በቤት ውስጥ አታኖር ይላል። ይገርማል። ሊቃውንቱ የሚሉት ነገር ማነው? እግዚአብሔርም ያለው ነገር ሊቃውንቱም አድርገው የሚተረጉሙትን ብትሰሙት ታምር ነው። ስንት አይነት ሚዛን ነው የሚለው? 2 አይነት ሚዛን። 2 አይነት ሚዛን ማለት ምን ማለት ነው? ለሌላው ምን አድርገህ የምትሰፍርበት ነው? ጠበቅ አድርገህ የምትሰፍርበት፣ ለአንተ አነስ አድርገህ የምትሰፍርበት ልብ አይኖርህ ነው። ለሌላው ይህን አድርጉ ብለህ ካዘዝክ ለአንተም ደግሞ ያኑ ሚዛን እኩል መዝነው ነው። ያው ንስሐ አባት 40 ሲሰጥ 40 ይሰግዳል። ታውቃላችሁ አይደል? አታውቁም? አባቶች እኮ ንስሐ አባት ሁኑ ሲባሉ ለምን እምቢ እንደሚሉ አታውቁም? መከራ አለዋ። እንዴት ብሎ ንስሐ አባት ይሁኑ ይመስሏችኋል? እናንተ ስግደት አላት እኮ። ካቃተው ቢያንስ 40 ከሰጠ ስንት ይሰግዳል? 20 ይሰግዳል ቢያንስ። ስለዚህ ስግደት ሰጥቶ ቁጭ የለም። አንዳንድ ጊዜ እንደው የቄስንም ድካም እንድታውቁት ብዬ ነው። በዚያው እናንተ እንደውም የምትባሸቁት ቄሱ ንስሐ ስቀጥራቸው ይጠፋኛል፣ ስሰማቸው በትክክል ስነግራቸው በትክክል አላዳመጡኝም ምናምን እንደዚህ በቃ ዝም ብሎ የመክበስበስ ጉድ ማለት ነው። ስንት ጉድ ነው ተሸክሞ የሚኖረው ሰው ቄስ እኮ። 2 አይነት ሚዛን በሰፈርከው ቁና ለራስህም ስፈር። ከግብዝነት ንጹህ መሆን። አሁን ይሄን ወደ ባቀጣጥነው ብዙ ነገር አለው። ለምሳሌ እናንተ አሁን በሕግ በዳኞች በቤተክርስቲያን አስተዳዳሪዎች በመሪዎች በመምህራን ብቻ ልትወስዱ ትችላላችሁ። ለምሳሌ የሆነ ሰው በደላችሁት፣ እገሌ ይቅር በለኝ እንደው እንዲህ አድርጌ በድዬ ስትሉት ኧረ ምንም ችግር የለም እግዚአብሔር ይቅር ይበለን ሲላችሁ ትወዱታላችሁ? ትጠሉታላችሁ? በጣም ጥሩ። እናንተ በድላችሁስ ይቅር በሉኝ ሲል እምቢ ስትሉ ይሄ ምን ይባላል? 2 አይነት ሚዛን ይባላል ማለት ነው። አንተን ይቅር ሲሉ ደስ ይላል። አንተ ይቅር በል ስትባል ይሄን አድርጎኝ እንደዚህማ እንዲሁ እሱ ጋር የምንለው ነገር አለን። ይህ 2 አይነት ሚዛን ነው። ለራስህ ሊያደርጉልህ የምትፈልገውን ለሌላውም አድርግ። አንተ ሲያደርጉብህ የሚሰማሃል፣ ሌላውም ይሰማዋል። እንደዚህ አስብ። ይሄ ነው ግብዝነት ማለት። በዚህ ይመጣል በራሳችን ስናወርድ። ሁለተኛው የከንፈር አምልኮ ነው። የከንፈር አምልኮ ወይም የአፍ አምልኮ ነው። ዝህ ሕዝብ በአፍሆሙ ያመልኩኒ ወበልቦሙሰ ነዋሃ ይርህቁ እምኔ። ይሄ ሕዝብ በአፉ ምን ይለኛል? ያመልከኛል፣ በልቡ ግን ከኔ ፈጽሞ ምን ይላል? ይርቃል። ቅድም ተግባር ጋር የሚሄድ ነው። ይሄኛው ደግሞ አፍአዊ ነገር ላይ መጨነቅ ነው።
አፍአዊ ነገር ላይ መጨነቅ፣ አፍአዊ ነገር ላይ በደንብ እንጨነቀው በእውነቱ ማለት እግዚአብሔር በሚያውቀው አፍአዊ። ለምሳሌ በዓል ሲከበር ምን ይደረጋል መሰላችሁ? አይታችሁ ታውቃላችሁ? ከተማም እኛ እንኳን የገዳም እንኳን ዲኮሬሽን የለም ተመስገን። ግን ከተማ ምን ይደረጋል መሰላችሁ? ይሄ ምንድነው የሚፈነዳው ነገር? ፊኛ ይሰቀላል፣ ሰንደቅ ዓላማው ይሰቀላል፣ ድንኳኑ ያሸበርቃል። አሁን ጉባኤ ሲዘጋጅ ተመስገን ነው እንዳትናገሩ። ጉባኤ ሲዘጋጅ አሁን ከተማ በዚህ እንትኑ ተንጠልጥሎ ፊኛው ተንጠልጥሎ በዚህ ዲም ላይት ያደርጉበታል፣ በዚህ ይሸበረቃል። በዓሉ ሲከበር ምን እንትን አሁን ከተማ ቤት ራሱ ስታዩት ዛሬ እመቤታችን ናት፣ ቄጠማ ይጎዘጎዛል። ጥሩ ነው። ፈንዲሻ የሚባላል ቆሎ እየተጎዘጎዘ እንደው ሰውን ሰው የሚበላው አቶ ደግሞ የቆሎ ጉዝጓዝ ቆሎ ይበተናል። ምን ይደረጋል? በቃ ግድ የለም። ይሄ ምንድን ነው ሲባል ስለ አፍአዊ ነገር ምን እንላለን? እንጨነቃለን። ግን በዓሉ ከመድረሱ አስቀድሞ ዲኮሬሽን ሊሰራላቸው የሚገባ እነማን ነበሩ? እነዚህ ነበሩ። እነ ህሊና እነዚህ ነበሩ መዥጎርጎር የነበረባቸው በፍቅር በትትና በአንድነት በሰላም በእርቅ በዚህ እነዚህ ጸፍረቅ ብለው በዓሉ ሲመጣ የልብ እንቁጣጣሽ ሲሆን ነው ጥሩ። እነዚያ ናቸው መጌጥ የነበረባቸው። የለም እዚያ ውስጥ እኛንም ጨምሮ ማለት ካባው ላንቃው እንዲሁ እናቴ እንደው ቄሶቹ መርጌቶቹ መነኩሴው በቃ እንደዚህ ጽብርቅ ሲል በቃ እንደዚህ በዚህ መነሳነሱ መኩነሳነሱ በዚህ ከመስቀሉ ላይ እንትኑ ጥሩ ነው እኮ። ይሄ ሁሉ የሚደረገው ለማን ክብር ነው? ለወንጌል ክብር ነው አይደል? ለወንጌል ክብር ነው። ግን እስከዚያ ድረስ ጥምቀት ከመድረሱ በፊት ነጩ ካባ ካህናቱ አንጸብርቀው በዚያ ውስጥ እነ ዘረኝነት ከልብ ከተማውን እናቴ ወጣቱ አስፓልቱን በሳሙና ያጥበዋል። ታቦቱ ስለሚሄድበት ጥሩ ነው፣ ለእግዚአብሔር ነው። ይሄ ዋጋ ያለው ነገር ነው። እውነቴን ነው። እኔ እንደውም የጥምቀት እንደውም መቼስ የቤተ ክርስቲያን ሰው ስለሆንኩ ታቦቱን መከተል ስለሚገባ ነው እንጂ ወጣቶችን እየተከተልኩ መዋል ራሱ ይናፍቀኛል። ደፋ ቀና ሲሉ በጣም ነው ደስ የሚለኝ። እውነቴንም ነግራችሁ እንባዬን ያስመጡታል። በቃ ደፋ ቀና ለእግዚአብሔር ብለው እኮ ያን ሁሉ የሚያደርጉት። በእርግጥ የጭንቅ ቀኖች ሰዎችም እነዚያ ልጆች ናቸው። እኛ ጠቃቅሰን ልም ነው፣ እነሱ ናቸው እሳት ሲነሳ የሚደርሱት። ግድ እና አሁን እነሱን አይደለም የነቀፍኩት፣ ግን አስፓልቱ ታጠበ። ይገርማችኋል። እኛ ግን እንደረከስ ቂም እንደቋጠር ምን እንዳል አፋዊ ትኩረት ላይ አሁን ቤተ ክርስቲያናችን እዚህ ላይ እየበዛች ነው የመጣችው። ውስጣዊ ነገር ላይ መስማማት ላይ አንድነት ላይ ታቦት እኮ ተሸክሞ 30-40 ታቦት አንድ ላይ ወርዶ የጥምቀት ሲለያዩ እጅና ይነሳሳሉ። ደስ ነው የሚል ስታዩ ሲለያዩ። አሁን እኔ ጎንደር ውያውቃለሁ፣ አዲስ አበባም ውያውቃለሁ። ጥምቀት ተውሎ ታቦቶቹ ወደየመግቢያቸው 3-4 በዚህ መሄጃቸው ሲሆን እንደዚህ ይሉና እጅ ይነሳሳ። አሁን ያ በልብ ቢሆን ምን አለ? በቄሶቹ ቢኖር በመነኮሳቱ ቢኖር ወደ ላይ እንኳን ከባድ በእኛ ቢኖር እንደዚያ ቢኖር ኑሮ የውሸት ባናረገው ማለት ነው የምንለው ነገርና ይሄ በቃ ንጹም ጾመ ወናፍቅር ቢጸና ብለን ሲያበቃ ይል እና እንግዲህ አፋዊ ነገር አሁን በዓላት ሲመጡ ባለተራ ደብር የሚያወጣውን ብር እግዚአብሔር ይወቁ። ለዚህ ዓመት ብቻ የሚወጣው ብር ስንት ዕዳ ያሳድራል። የመጋረጃው አይነት በመለዋወጥ በቃ ነጭ የነበረውን ዘንድሮ ቀይ እናርገው፣ የሚቀጥለው ዓመት እናርገው። ጥሩ ነው ውስጡ ይሁን። እኔ አሁን የሚቀድመው ይቅደም ነው እንጂ ይሄ ሁሉ ነውር ነው አላልኩም። ለእግዚአብሔር እንኳን ጨርቅ መጋረድ እንዲሁ ልባችንስ ቢጋረድ ያንሰዋል እንዴ? ለእግዚአብሔር ምን የእኛ ስጋ ራሱ እንዲያለ ዝም ብሎ እስፋ ምንድነው ስጋዬን ልዘርጋልን ያለ ቅዱስ ዳዊት ስጋዬን ልዘርጋው እንዴ በምድረ በዳ ነው ያለ። እንዲያስ ብናረገው ምን አለ? እንዲሁ እጀስ ተወጥሮ መጋረጃ ቢሆን ለእግዚአብሔር ይበዛበት አይበዛበትም። የሚቀድም ግን አለ ነው። ዋናውን ትተነዋል። ዋናውን ንጽህና መደልው ቅድመ እጽቦ ለጽዋ ወለጻይል እንተ ውስጡ። አንተ መደልው አንተ ግብዝ አስቀድመህ ጽዋውን ምኑን እጠበዋል? ውስጡን እጠበው። ከዚህ በኋላ አፋውን ታጥበዋለህ። ውጫዊ ንጽህና ላይ ብቻ ትኩረት ማድረግ፣ ውስጣዊ ነገር ላይ ምንም። እንደዚህ ይሄ የከንፈር አምልኮ የአፍ አምልኮ እና አፍአዊ አምልኮ እንደዚህ ያለው ነገር ምን ይባላል? ግብዝነት። ሶስተኛው ምን እያደረጉ ነው መሰላችሁ? ከሌላ ሰው ጋር የራስን ጽድቅ ማነጻጸር። ይሄ ምን ይባላል? ግብዝነት። ከሌላ ሰው ጋር
ሉቃስ ወንጌል ምዕራፍ 18 ላይ ያለው ሰውዬ ማለት ነው ምንድነው ያለ? ከፈሪሳዊ እዚያ ከቀራጩ ጋር ቆሞ ምንድነው ያለ? ተመስገን ጌታዬ፣ እንደዚህ ሰውዬ ያላረከኝ፣ እኔ ቢያንስ ከሳምንቱ 2 ቀን እጾማለሁ። ያኛው ደግሞ ምን አለ? አንተን ቀና ብሎ እየማየት አልችልም ብሎ ዝም ብሎ እንዲህ ብሎ ዝም ብሎ እኮ ነው የቆመው እንደዚህ ብሎ። ያኛው ደግሞ ቀና ብሎ ድፍረቱ ኃጥአንን ፍየል አላቸው አለ። ፍየል ስትሄድ ምን ብላ ነው ያለ? ቀና ብላ ነው። ኃጥአንም ምኖች ናቸው ነው ያለ? ትዕቢተኞች ናቸውና ነው። ቀና ብሎ ደግሞ አደፋፈር እንደዚህ ሰውዬ ያላረከኝ ተመስገን፣ እኔ ስምህን እጠራለሁ እንደዚህ የሚል ሰው ሰብታችሁ ታውቃላችሁ? ዘፋኞቹን በጭፈራ ቤት ሲያይ ያን ዱርዮች ምናምን ሲያይ ኧረ ተመስገን ጌታዬ፣ ቢያንስ እንዲያው በሰንበት አስቀድሳለሁ ምናምን የሚል ሰው አለ። የሚሽሞረሞር ማለት እንደዚህ የሚባል ነገር የለም። ጸሎቱ ተሰምቶ የተመለሰ የትኛው እንደሆነ ታውቃላችሁ? የትኛው ነው? ዝም ያለው እንደዚህ ብሎ። እንዲሁም አባ ጊዮርጊስ ይናገራል። እንደ 2 ውሾች ይላል። 2 ውሾች እየሮጡ ሄደ። አንዱ በአፉ ምን ይዟል? እንጀራ ይዟል። እንጀራ ይዞ አንደኛው ሊቀመው ሲሮጡ ወንዝ ላይ ይደርሳል። ወንዝ ላይ ሲደርስ እንጀራ ያዘው ውሻ ሲያይ ምን ውሻ የምን ውሻ ነው? ደግሞ እንጀራ ይዟል። ሌላ መስሎት የሌላው ውሻ እንጀራ ሊቀመው ሲል የራሱ ሲወርቅ ማለቀም ያደርገዋል። ይሄኛው ሰው ቤቱን ምን ብሎ ተረጎመው? መመጻደቅን ተንኮልን ምናምን ይዞ ቤተክርስቲያን ውስጥ የሚጸልይ ሰው አለ። የደንቆሮ አምላክ ይቅር በለኝ ብሎ ደግሞ እንዲህ ያለው ሰው አለ። የጸሎቱን ዋጋ ማን ይዞት የሚሄድ? ያኛው ውሻ ነው ይዞት የሚሄድ። ቤተክርስቲያን ውስጥ ቁሞ ራሱ ሌሊቱም ብሎ ቀጥ ብሎ እየጸለየ ተመጻዳቂ ከሆነ የጸሎቱን ዋጋ ማን ይዞ ይሄዳል? አጎኑ ዝም ብሎ ጌታዬ ማረኝ የሚለው እሱ ዞ ቤቱን። እንደዚህ የሚያደርግ ሰው ከጸሎቱ አንድ የሚጠቀም አይምሰለው ይላል አባ ጊዮርጊስ። እና እየተመጻደቅኩ ስለሆነ ጸሎቴን ላቋርጠው ብትሉኝ አታቋርጡት። ምክንያቱም ጸሎቱን ካላቋረጣችሁት ጸሎቱ ራሱ እንዲህ ከማለት ያድናል አይደል? እንዲህ ከምጽድቅ ቢያንስ ደግሞ ያድንና ሌላ ቀን ወደ መሰማት ያደርሳል። አንድ ዝም ብሎ ሞኝ ነው አሉ ሂዶ የድጓውን መምህር የንታ አቤት ድጓ ምን ያደርጋል? እንዲህ ከማለት ያድናል አሉታል። ምን ድጓ ምን ያደርጋል ከማለት ያድናል ድጓ አሉታል። ስለዚህ ዝም ብለን ስንጸልይ ከምን እንድናለን? ከእንደዚህ ያለ መመጻደቅ እንድናለን። ስለዚህ ግብዝነት የሚባለው ይሄ ነው። ራስን ከሰዎች ጋር እያነጻጸሩ ከነገሌ ማኔ በቁርጡ እኔ ያልሻለሁ። አሁን እንዳለ የኢትዮጵያ ምዕመን በሙሉ ተመጻዳቂ ሆኗል። የመጨረሻ እናንተ ጳጳሳት፣ እናንተ ወዳሞች፣ እናንተ ቄሶች፣ እናንተ መነኮሳት እኛ ለፍተን እኛ ምን ትስብለን ወይ ግሩም ነገር እንዲሁ እኮ ይገርማል እኮ። እና ትናንት መጥቶ እኮ እንደዚህ የሚበጠብጠው ማለት ነው። ጳጳሱን ስለጸደብክ የምትጸድቅ ይመስላል? እግዚአብሔር እኮ ጠበቃ ቆምክልኝ ሊል፣ መነኩሴውን ሰደብክልኝ፣ ቄሱን ሰደብክልኝ ብሎ እግዚአብሔር የቤተ ክርስቲያን ጠበቃው ሊል ነው አይደል? የራሳችን ኑሮ ዝም ብለን አባ ሙሴ መነኮሳት ተሰበሰቡና አንድ ቀን አንድ መነኩሴ በድሎ ተገኝቶ በእሱ ላይ ልንፈርድ ነውና ና ስብሰባውን አሉት። አልመጣም። መጨረሻ ላይ በግድ ሲዘበዝቡት ምን አደረገ መሰላችሁ? በቀዳዳ ከረጢት አሸዋ ተሸክሞ እያፈሰሰ ዞቱን ተሸክሞ መጣ። ምን ሆነ ነው አባ ሲሉት የኔ ኃጢአት እንዲህ ብሎ እየፈሰሰ እኔ በሰው መፍረድ አልችልም። ሰው እንደዚህ ይላል እንጂ ጭራሽ ደግሞ አፋችን ወደ ላይ ዝም ብሎ አንድ የቤተ ክርስቲያን ምሁር እያስተማረ ጳጳሱ ከጎኑ ተቀምጠዋል። ምን አለ መሰላችሁ? ዛሬ ጳጳሱ ተቀምጠው እኔ በማስተማሬ ምን ያህል ደስ እንዳለኝ አታውቁም ማለት ትዕቢት አይመስላችሁም? አይደለም። ምክንያቱም የምናገራትን እያንዳንዷን ቃል ጳጳሱ እየባረከልኝ ነውና ብሎ ነበር ያስተማረው ማለት። እንደዚያ ብሎ ነው ማሰብ የሚገባው። የክርስቶስ እንደራሴዎች እኮ ናቸው። ብድግ ብሎ ሰው ማጥረግረግ። ደግሞስ ተሰዳድበን ገመናችንን አውጥተን ቤተክርስቲያን የምናድናት ይመስላችኋል? አይደለም። ሰርተን ነው ቤተክርስቲያን የምንጠብቃት። ሰርተን እንጂ ተነቃቅፈን የምንጠብቀው ነገር የለም። ስለዚህ አሁን እኔ የምነግራችሁ ምንድነው? ግብዝነት የራስን ኃጢአት አስቀምጦ የሰውን ኃጢአት ሲለቅሙ መዋል። እንዲያውም እንደዚህ ያለ ሰው ምን አይነት ሰው ነው ይባላል መሰላችሁ? በሰው የሚፈርድ ሰው፣ የራሱን ኃጢአት ትቶ በሰው የሚፈርድ ሰው የክርስቶስን ስልጣን የቀማ ከሃዲ፣ የክርስቶስ ተበላላጭ ወረኛ ንጉሥ ነው ማለት ነው። አብሳን ወኩሎ ኩነኔው አወፈ ወለወልድ አብ እንኳን መፍረድን ለልጁ ሰጠው ተብሎ ሳለ አንተ በሰው የምትፈርድ ከሆነ የክርስቶስን ስልጣን ቀምተሃል። የመፍረድ ስልጣን ያለው እሱ ነውና ይላል። ዜና ላይ አባቶች እንዲህ ብለው ነው የተናገሩ። ስለዚህ ከግብዝነት እግዚአብሔር ያወጣል። ሌላ ደግሞ አለ። ሌላው ደግሞ ምንድን ነው? ትልልቁን መዋጥ፣ ትንንሹን ማጥራት። ትልልቁን መዋጥ፣ ትንንሹን ማጥራት። ጻጾታ ትነጥፉ ገመለ ትውህጡ። ግመል ትውጣላችሁ፣ መርፌ ምን ትላላችኋል? ታጠራላችኋል፣ መርፌ ትለቅማላችሁ አላቸው። ይሄ ነው አንዱ ግብዝነት የሚባለው።
ትልቁን መዋጥ ማለት ምን ማለት ነው? ለምሳሌ በትንንሽ ነገሮች ምን እናደርጋለን? እንጣላለን። ትልልቅ ነገሮችን ግን ትተናቸዋል። አሳ ይበላል አይበላም? በጾም አይበላም። መልሱ ይሄ አይበላም። ቅዱስ ጳውሎስ ምንድን ነው የአሳ ስጋ ምንድን ነው ያለ? ሌላ ነው አይደል? የአሳ ጎመን አላለም። የአሳ ምንድን ነው ያለ? ስጋ ነው። ስጋ ነው አይበላም። ግን ይበላል አይበላም ጉዳይ ራሱ ማምጣት። ይህ ወደ ቤተክርስቲያን የቤት ስራ ማምጣት በራሱ ስንት ጉዳይ ያላትን ቤተክርስቲያን፣ ስንት መከራ ውስጥ ያለችውን ቤተክርስቲያን ትንንሽ ጉዳዮችን ይዞ መምጣት። ጾሙ በ14 ነው የሚገባ በ15 በቃ ከጾም ከ14 12 ጀምረ ጾም ምንድን ነው በ15 በ14 እያሉ መጨቃጨቅ ራሱ ቅዱስ ሲኖዶስ የወሰነው ውሳኔ አክብሮ መቀበል አንድ። ኧረ ጾም አንሶኛል ካል ህዳር 1 ጀምረ ጾም በዚህ ነው የሚገባ። ይሄ በራሱ ግመልን መዋጥ ነው። ይሄ ቤተ ክርስቲያን የቤት ስራ ውስጥ ናት፣ መከራ ውስጥ ናት። ስደት እየተሰቃየች ነው ያለችው። በብዙ ሰዓት እየተጠበሰች ነው። አይን ያለው ሁሉ በቀይ አይኑ የሚያይ ቤተ ክርስቲያን ነው። እግር ያለው ሁሉ የሚፈጥን እሷን ለማቃጠል ለማጥፋት ነው። በዚች ቤተ ክርስቲያን ላይ መከራ አንሷት ነው ወይ? ሐሳብ እያመጣን መከመር፣ ሐሳብ እየመጣን መከመር። ኧረ ሌላም በጣም ብዙ ነገር ነው። በቃ እንደው ዝም ብሎ እንትን የማይባል ነገር የለም። ለመክሰስ ስባት ይባላል ብሎ ሊጠይቅ ይችላል ነው። ለምሳ ብቻ ነው ሰው እኮ መከረኛው ነው። እንደው ሰው ያልገባው መከራ የለም። አሁን ይህ ሁሉ ምላችሁ ለምንድን ነው? እንደው ችግር አላጣንም፣ እባካችሁ ችግር አላጣንም። በትንሽ ነገር መጨቃጨቅ፣ ትልቅ ነገር እያለን፣ ትልልቅ ጉዳይ እያለብን፣ ትልቅ ዓላማ እያለን፣ ትልቅ ጉዞ እያለን ፊታችን ላይ ዘንዶ አፉን ከፍቶ እየጠበቀን በትንንሽ ነገሮች እየተባላን ቤቱን ማቁሰል፣ ቤቱን መፍታት ጉዳይ አጣን። እኛ እኮ መከራ ያጣን ሰዎች ነን። እኔ ማጋውን ሳየው ምን ማለት እንደሆነ ገብቷቸዋል። መከራ ቸገረኝ እኮ ነው ይሄ ማለት። ሰይፍ እያለቁ ወንድሞቻችን እህቶቻችን እየታረዱ እየሞቱ ዛሬ ያየነውን ነገ እያጣ ነው። በትንሽ ንግድ መጨቃጨቅ እና ይሄ ነው። አንድ ቅዱስ ጻድቅ ነው ከበረሃ አባቶች አንዱ እና ምንድን ነው የሚለው? ወንድምህ ቤተ ክርስቲያን ውስጥ ንባብ እያነበበ ንባብ ሲያበላሽ ስትመልሰው የሚቆጣ ከሆነ ቶ ንባቡን አንተ ዝም ብለህ በልብህ እየመለስክ ስማ ይልህ። ንባቡ እንዳይነጥብ አንተ በምን መልሰው ነው? በልብህ እየመለስክ ቶ ዝም ብሎ እንደ ፈረስ ይጋልብበት። ያያችሁ ለፍቅር የሚከፈልን ዋጋ እያለው ቃል እግዚአብሔር እንኳን እያበላሸ ቢሆን የሚቆጣ አይነት ሰውዬ ከሆነ ምን በለው ነው ቶ። አንተ ግን ቀለሙን በልብህ መልሰው ነው። እስከዚህ ድረስ ነው ለሰው የምንጠነቀቀው። እና ጉዳይ አርግን መጨቃጨቅ እንትን አይባል እንትን ይሄን በለው ይሄን። እግዚአብሔር እንግዲህ ለትልቅ ነገር እንድናስብ ይርዳል። ትልቅ ነገር ነው ማየት። ሀባ አሎ ገደላ እኛ የኛ ንስርነታችን አሞራነታችን አንድ የሚሰበስበን ቅዱስ ሥጋ አለ። ያ ማን ነው? ክርስቶስ ነው። እኛ የምንሰበሰበው ስብሰባ የምንሰበሰበው ውሳኔ የምንወስነው ትልቅ ነገራችን ክርስቶስ ዙሪያ ላይ መክበብ ነው። ጥቃቅን ነገሮች ላይ አይደለም እኛ የምንከበው። እኛ የምንከበው በክርስቶስ ዙሪያ ነው። ይሄንን ያደረግን እንደሆነ ከግብዝነት እንወጣለን። ግብዝነት በጣም ብዙ ነው፣ ይብቃል። ከዚህ ንጹህ መሆን። ለምሳሌ የአይሁድን ግብዝነት ላሳያችሁ። ሰውየው እጁ እንደዚህ ብሏል፣ እንደዚህ ያለ ነው እድሜ ዘመኑ። ደግሞ አንዲቱ ደግሞ ከተፈጠረች ጀምሮ ምንድናት? ጎባጣ ቆለ እንደ መሬት የቀረበ የተሰፋች ነው። ጌታችን ሴትዮ ያደርግና ቀና በይ ያለ። ይህቺ ሴትዮ ደስታ አስቡት። ከተወለደች ጀምሮ ጎባጣ ስትልና ሀሰበችው ሮጣ ስትደርስ ሰርታ ስትበላ ተመልከቱ። ያችን የታሰረች ፈታ መጥተው ምን እንዳሉ ሰምታችኋል? ሰንበት ነው ዛሬ። እንዲሁ እኮ ታምር እኮ ነው። ቁጭ ብላችሁ ዝም ብላችሁ አስቡት ማለት ነው። የሰው የእድሜ ዘመን ማሰሪያ ሲፈታ በሰንበቱ እንዴት ትፈታል? ሰውየው እንዲህ ብሎ የኖረ ነው። እጅን ዘርጋ ነው እንዲህ ያለ አብረው መደስ ሲገባ ሰንበት ነው። የአይሁድ ነገር መቼስ ዛሬም እኮ ስትሄዱ እኮ ያስቃሉ። ስልክ ለምሳሌ በሰንበት አይደውሉም ዛሬ እስራኤል ውስጥ። ለምን? ሰንበትም እንደዚህ መነካካት ማለት 09 ምናምን ሲነካኩ ሰንበት እንዳይሻል ማለት እና ስልኩን በኪሱ ይዝና ግን የሚፈልገው ሲሆን አውጣና ደውልልኝ ይላል። ይሄ ሊፍት ራሱ የፎቅ ሊፍት አለ። የፎቅ ሊፍት ላይ በሰንበት እንትን አይሉ አይዘጉም ሊፍቶቹ ከራሳቸው በሲስተም እንዲሄዱ ነው የሚደረግ። ለምን? ሊፍቱን ሲያረጉ ሰንበት እንዳይሻር ማለት ነው። አቤት 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 ጻድቃን እንደው ተዘጋባቸው ናማ ይሄን ንከው ብለው ያስነካሉ። እንደዚህ ዛሬ እኮ ነው። ዛሬ እስራኤል ውስጥ እንደዚህ ነው የሚደረገው። መኪና አይነዱ እንዴ? መኪናማ አይነዱ።
አሁን ድረስ እስራኤል ውስጥ መኪና የማይነዳበት ሰፈር አለ። በጣም የኃይለኞቹ አይሁዳውያን ሰፈር እዚያ እየነዳ ብትሄድ ወግረው ይገሉሃል። አሁን የእስራኤል መንግስት ተው በቃ በዚህ ሰፈር አትንዱ ብሎ አስቁሙ። እንደዚህ ያደርጋሉ። ከዚያ ስበሉ ክርስቶስን ወግሮ መግደል ግን መርፌ ማጥራት ምን መዋጥ ነው? ይሄ ግመል መዋጥ ማለት ይሄ ነው። እኛ የአብርሃም ልጆች ነን። ኧረ አብርሃም እንዲህ አላደረግም ማለት ነው። አብርሃም መንገድ ዳር ቤት ሰርቶ የወጣ የወረደውን የሚያበላ ሰው ነው። እናንተ ግን እኔን የምትገድሉ ናቸው አላቸው። ይኸው እንደዚህ ናት። ሰንበት እንሽራለን ይላሉ፣ የሰንበትን ጌታ ይሰቅላሉ። እንደዚህ ነው። እኛም እኮ እንደዚህ ነን። ለትንንሽ ሕጎች ተጠነቃቂዎች እንላለን። የሰው ልብ ግን ወግተናል። ይህን ነው የምነግራቸው። ግብዝነት ንጹሕ መሆን። ከዚያ ምን ሆነ አድርጉ ነው ያለ? ፊታችሁን ምን በሉ ነው? ይሄ ንስሐ ግቡ ነው። ስለዚህ እንዲያው በቃ ከዚያ ፊት አንገራችሁ። ከፊታችሁ ታጠቡ በፊት የሚቀድመው ምንድን ነው? ስትጾሙ ራሳችሁን ተቀቡ አለ። ራሳችሁን ተቀቡ ማለት ራስ የተባለ ማን ነው? ልብ ነው። ቅባት የተባለ ምንድን ነው? ፍቅር ናት። ራስ ለምንድን ነው ሲባል ራስ የበላይ እንደሆነ ሕዋሳትን ሁሉ የሚመራቸው የሥነ ምግባር ሁሉ አለቃ ማን ነው? ልብ ነው። ሰው ራሱን ከተቆረጠ እዚያ በኋላ ምንም ይሞታል። ሰው ልቡ በቂም ከተበላሸ በቃ ተበላሽቷል። ከዚያ በኋላ ራስ ያለው ለዚህ ነው። አንድ ሰው የሚሞተው ራሱ ሲቆረጥ፣ ልቡ ከተበላሸ አንድ ሰው ጾሙ፣ ጸሎቱም፣ ስግደቱም፣ ምጽዋቱ ተበላሽቷል፣ ሞቷል። ሰውዬው የሞተ ሕዋስ ነው ማለት ነው። ይህን ራስን ልብ አድርጉት፣ ሕዋሳትን ጾም፣ ጸሎት፣ ስነ ምግባር አድርጓቸው። እነዚህ ሁሉ አብረው ይወድቃሉ። ስለዚህ መጀመሪያ ልብህን አስተካክል። እሱ ደግሞ ተባለ ፍቅር ነው። ልብን ቅባት አለው። የተቀባ እንዲያምርበት ፍቅር ያለው ሰው ያምራል በእግዚአብሔር ዘንድ። የነፍስ ውበቷ ፍቅር ነው። ሰው ራሱን ተቀብቶ ፊቱን ተቀብቶ እንዲያምርበት ልቡ ፍቅር ያለው ሰው እሱ ውብ ነው። በእግዚአብሔር ፊት ያማረ ሰው ማለት እሱ ነው። ይሄ በቀረ ይሄ እንትን ቆዳ ታውቃላችሁ? ቆዳ የከብት ቆዳ አታውቁ? እና እሱ እንትን ይሄ ለመሶብ ለመታጠቂያ ለምናምን ይደረጋል አይደል? መጀመሪያ ምንድን የሚያደርጉት ያደርቁታል። ያንን እንዴት ከራራ እንደሆነ ታስታውሳላችሁ? ወግቶ እኮ ይጥላል፣ ሰብሮ ይጥላል። እርጥቡ በሬው እንድታረድ ሲያሰጡት ነው። እንደዚያ ከራራ የሆነ ሰው አለ። እንደዚያ ቆዳ ማለት ነው። ሲለፋ ግን መኝታ ይሆናል። ጎርባጣ ለሰው ሁሉ መጎርበጥ አይገባም። እንግዲህ ፍቅር ይኑራችሁ። ልባችሁን ከምን አንጹት ነው? ከቂም አንጹት ነው። የንጽህና ሳምንት አይደል? ከዚያ በኋላ ምን እናድርግ ነው? እንዲያው ቂምም እዘን ሰንብተናል። ኃጢአትም ነግሶብን ሰንብቷል። በዝሙትም በሌላውም በውሸቱም በስርቆቱም በአመንዝራነቱ በዚህ ሁሉ ረክሰናል። እንዲያው ምን እናድርግ ስንለው ደግሞ ቸር አይደል እሱ? እጽቡ ገጸክሙ በምን ታጠቧልና? አሁን በንስሐ ታጠቧል ማለት ነው። ይህን ሰርቶልናል። በንስሐ ታጠቡ። ወለመኮነ ኃጢአትክሙ ከመላይ አጽአደወ ከመ በረድ። ኃጢአታችሁ እንደ አለላ ቀይ ቢሆን እንደምን አነጻዋለሁ ነው ያለ። እንደ በረዶ እንደ ባዘቶ ነጭ አድርገዋል ብሎ ትንቢተ ኢሳይያስ ምዕራፍ 1 ላይ ነግሮናል። ኑ እንዋቀስ ይቤ እግዚአብሔር ኑ እንዋቀስ ይላል። ኃጢአታችሁ እንደ አለላ ቀይ ቢሆን እንደ በረዶ ነጭ አደርገዋለሁ ብሎ ተናግሯል። ስለዚህ እግዚአብሔር በንስሐ የሚምር ንስሐን የሚቀበል መፍቀር የሰው ወእግዚአ ኩሉ ፍጥረት ወመፍቀሬ ጓለመያው ጸጋወነ እግዚኦ ሰሬታ ጣዊነ ምንለው ለዚህ ለማበስነ ለከ አው ባይምሮ አው በያይምሮ አው በተናግሮ አው በናይሰልብ አው በገቢር በመናገርም ቢሆን በመስራትም ቢሆን በእውቀት ማነስም ቢሆን በልቡና ክፋትም ቢሆን የሰውን ድካም አንተ ታውቃለህና ይቅር በለን። ጸጋወነ እግዚኦ ሰሬታ ኃጢአትን ኃጣዊነ ባርከን ነው ቀድሰን ነው አግዘን ነው ወረሰን ፍጡዋን ጉዛን ወንጹሃን ምንለው ለዚህ እግዚአብሔር እንድንበድል ያውቃል። ስለዚህ ሰውነትን ካሮዬ ስነ ምግባር ለይቶ ንጹህ ማድረግ ደግሞ እስከ ዛሬ ራሳችን ከኃጢአት መለየት ካቃተን በንስሐ ታጥበን 40ውን ጾም በንጽህና እንቀበል። የዐቢይ ጾም ጉዞ በትሕትና ጀምሮ ወዴት ሄደ? አቤት ወደ ንጽህና። እግዚአብሔር ዝቅ የሚል ልብ ሰጥቶ ሰውነታችንን ያንጻን። ትሁት ከሆንክ ምን ትሆናለህ? ትሁት ከሆንክ ለቄሱ ዶ መናዘዝ ምንድን ነው?
ቄሱም ሰው እኔም ሰው፣ እሱም ኃጢአተኛ እኔም ኃጢአተኛ ማለት ምን ነበረ? ትዕቢት ነው። ትህትና ሲኖርህ እንድትነጻ ወደ ማን ትሄዳለህ? ወደ ካህኑ ትሄዳለህ። ከካህኑ ስትናዘዝ እግዚአብሔር ያነጻሃል። ስለዚህ ብፁዓን ነዳያን በምን በመንፈስ አለ። ቀጥሎ ምንድን ነው የሚለው? ብፁዓን ምን አለ? ነዳያን። 10 የንስሐ ማዕርጋት ናቸው እዚህ ውስጥ የተቀመጡት። ይህን ስዘረዝር አሉ ብፁዓን ነዳያን አለ። በመንፈስ ነዳያን የሆኑ ሰዎች ምንድን ናቸው? ንዑዳን ክቡራን ናቸው። ራስህን ድሃ አድርገህ ራስህን ንቀህ ዝቅ ስታደርግ ወዴት ትሄዳለህ? እንዳንተ ወደሚበድለው ቄስ ልትናዘዝ ትችላለህ። ከዚያ ነዳይ ራስህን ታደርግና ሂደህ ከቄሱ ብፁዓን ምን የሚሉ እለ ይላሃው ሂደህ ደግሞ ከቄሱ ራስን ዝቅ አድርገህ ታለቅሳለህ ማለት እስመ እሙንቱ ይትፌስሑ መንፈስ ቅዱስ ትፍሲት መንፈስ ቅዱስ ይመጣና በንስሐ ያዘነውን ልባቸውን ደስ ያሰኛቸዋል ማለት። ስለዚህ ትህትና ወደ ንጽህና ይወስዳል ማለት ወደ ትህትና ይወስዳል። ወደ ትህትና ወደ ንስሐ ይወስዳል። ንስሐ ደግሞ በክርስቶስ ደም ወደ መንጻት ይወስዳል። እንግዲህ በቅድስት አብይ ጾም ከትህትና ወደ ንጽህና ያደርሳል። የሚቀጥለው ደግሞ የት እንደሚያደርሰን በክፍል 2 እናያለን። ጾሙ መጥቷል። በትህትና በንጽህና ከዛሬ ጀምረን ራሳችን አንጽተን እንቀጥል። እግዚአብሔር ሁላችንን የሚያንጻን። ወስብሐት ለእግዚአብሔር። ይቆያል።